ላለፉት 5 ዓመታት ሲጠቀምበት የነበረው 6 ዓመት ሲጠቀምበት የነበረውን አዋጅ ቁጥር 1162 የፖለቲካ ፓርቲዎች ምዝገባ የኢትዮጵያ ምርጫ የሚከናወንበትን አዋጅ ቁጥር 1162ን ማሻሻያ ስራ ሲያካሂድ ቆይቶ ለዚህም ደግሞ የተለያዩ ባለድርሻ አካላትን አወያይቶ መጨረሻ ረቂቅ አዘጋጅቶ ለተከበረው የሕዝብ ተወካዮች ምክር ቤት አቅርቧል። በዚህም መሰረት የሕዝብ ተወካዮች ምክር ቤት የቀረቡትን የማሻሻያ ድንጋጌዎች ተመልክቶ አሁን ካለው አጭር የምርጫ ወቅት አንጻር የተወሰኑት ላይ ብቻ ማሻሻያ እንዲደረጉ በተሰጠው አመራር መሰረት ወደ 26 በሚሆኑ የአዋጁ ልዩ ልዩ ድንጋጌዎች ማሻሻያ ተደርጓል። እንግዲህ ይሄ ማሻሻያ ከመጽደቁ በፊት እንዳልኩት ለመገናኛ ብዙሃን ከተለያዩ ሚዲያዎች ጋር ምናልባት እዚህም የነበራችሁ ያላችሁ በዛን ጊዜም ነበራችሁ በመራጮች ትምህርትና በምርጫ መታዘብ ስራ ላይ በተሰማሩ የሲቪል ማህበረሰብ ድርጅቶች ጋር በአገሪቱ ባሉ በክልልና በአገር አቀፍ ደረጃ በተደራጁ ፖለቲካ ፓርቲዎች ጋራ ሰፊ ውይይት እና ምክክር ሲደረግበት ቆይቷል። ወደ ሕዝብ ተወካዮች ምክር ቤትም ከቀረበ በኋላ በዲሞክራሲ ተቋማት ቋሚ ኮሚቴ አማካኝነት በተዘጋጀ መድረክ ቦርዱ ቀርቦ ስለ ማሻሻያ አዋጁ የተለያዩ ማብራሪያዎችና መግለጫዎች ሰጥቷል። በተጨማሪም ይፋዊ በነበረው የውይይት መድረክም እንደዚሁ የፖለቲካ ፓርቲዎችና የተለያዩ ባለድርሻ አካላት በተገኙበት ይሄንኑ የህግ መሻሻያ ጉዳይ ማብራሪያ በመስጠት በመጨረሻም የተወካዮች ምክር ቤት ባለፈው ሐሙስ ሐምሌ 10 ቀን 2017 ዓመተ ምህረት ይሄንን የማሻሻያ አዋጅ አጽድቋል። እንግዲህ ይሄንን የማሻሻያ አዋጅ ምን ይመስላል፣ በምን አቅጣጫ ነው ማሻሻያ የተደረገው የሚለውን ለህዝብ ይፋ ማድረግ ስለሚያስፈልግ የአዋጁ መሻሻል ዋነኛ ምክንያት የሆነው ምን እንደሆነ መግለጽ በማስፈለጉ ይህ አይነት ጋዜጣዊ መግለጫ መስጠት አስፈልጓል። እንግዲህ ይሄ ለ6 ዓመት ስንጠቀምበት የነበረው አዋጅ በተለይም 6ኛው ሀገራዊ ምርጫ ከተደረገ በኋላ በተደረገ ጥናት በአፈጻጸም ላይ ያጋጠሙ ችግሮች ከሁሉም ባለድርሻ አካላት መረጃዎችን ውይይቶችን በመሰብሰብ እንደ ግብዓት በመውሰድ ማሻሻል አስፈልጓል። በተጨማሪ ደግሞ የተለያዩ ሀገሮችን በተግባር የታየ ተሞክሮ እነሱ ሞክረውበት ሄደውበት የተሳካላቸው ምርጥ ተሞክሮችን በማየት እንደገና ደግሞ ሀገራችን ሙሉ በሙሉ በሚባል ደረጃም የቴክኖሎጂ አጠቃቀም በምርጫ በተገናኘ ብዙም ስላልሄድን ይሄንን የቴክኖሎጂ አጠቃቀም ተግባራዊ ለማድረግ እንዲቻል እንደገና ደግሞ በተለይም የወጣቶችን ተሳትፎ የሴቶችን ተሳትፎ የአካል ጉዳተኞችን በምርጫ ተሳትፎ ለማበረታታት በሚያስችል ረገድ እነዚህን ድንጋጌዎች ማስተካከልና ማረም አስፈላጊ ማሻሻያ ማድረግ በማስፈለጉ ነው። በተለይም በ6ኛው ሀገራዊ ምርጫ በተደረገ ጊዜ የተነሱ የአንዳንድ ጉዳዮች በጣም እርማት የሚያስፈልጋቸው መስተካከል የሚያስፈልጋቸው እንደነበሩ የፖለቲካ ፓርቲዎችም በመታዘብ ሂደት ላይ የነበሩ የተለያዩ የሲቪክ ማህበረሰብ ድርጅቶችም የሰጧቸው ግብዓቶች በዚህ አዋጅ ማሻሻያ ውስጥ እንዲካተቱ ተደርገዋል። እንግዲህ አልፎ አልፎ ለመጥቀስ የተደረጉትን የማሻሻያ አንቀጾች አንደኛውና ዋናው እንደምታውቁት የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫን ለማስፈጸም በሚያደርገው እንቅስቃሴ በምርጫ ጣቢያና በምርጫ ክልል ደረጃ አስፈጻሚዎችን ይመድባል። ስለዚህ የቀድሞው ህግ የተወሰኑ አስፈጻሚዎች በምርጫ ክልል ደረጃ 3 በምርጫ ጣቢያ 5 ምርጫ አስፈጻሚዎች እንደሚኖሩ ደንግጎ አስቀምጧል። ነገር ግን በተግባር ሲታይ ይህ አሰራር
በተለይም በምርጫ ጣቢያ ደረጃ በጣም ከፍተኛ የሆነ ክፍተት ሲፈጥር ተገኝቷል። በምርጫ ጣቢያ ደረጃ ላይ የሚመደቡት 5 አስፈጻሚዎች አንደኛው የምርጫ ክልሉ ኃላፊ ነው፣ አንዱ የመዝገብ ሹም ነው፣ ሌላው የድምጽ መስጫ ወረቀት አዳይ ነው፣ ሌላው ድምጽ መስጫ ሳጥን ተቆጣጣሪ ነው፣ ሌላው ፈታሽ ነው። እነኚህ 5 ሰዎች የነበሩበት ነው። ነገር ግን በጣም ከፍተኛ ቁጥር ያለው መራጭ ባለበት ጊዜ በዚህ መንገድ በእንደዚህ ያህል ቁጥር ለማስተናገድ በጣም አስቸጋሪ ነበር። ምክንያቱም ለምሳሌ አንድ ፈታሽ ብቻ ነው ያለው የነበረው። ስለዚህ ሴት ወይም ወንድ መፈተሽ የለበትም ማለት ነው ወደ ምርጫ ጣቢያ ሲገባ። ሌላው 1500 መራጭ ባለበት ምርጫ ጣቢያ ላይና 700 መራጭ ባለበት ምርጫ ጣቢያ ላይ የምናስተናግደው የሰው ብዛት በጣም የተለያየ ስለሆነ በሰራተኞቹ ላይ የሚፈጥረው ጫና ከዛም አልፎ ተርፎ መራጩ ለረጅም ጊዜ በሰልፍ እንዲቆም ፈጣን በሆነ ቀልጣፋ በሆነ የድምጽ አሰጣጥ ሂደት ለማከናወን አልተቻለም። ስለዚህ በህጉ በዚህ መንገድ ከሚደነገግ ቁጥሩ ተወስኖ ከሚቀመጥ ቦርዱ እንደ ሁኔታው እያየ ከምርጫ ጣቢያ እየለየ እንዲመድብ በመመሪያ እንዲወሰን የተደረገው። ሌላው በምርጫ ክልል ደረጃ በተመሳሳይ 3 የምርጫ ክልል አስፈጻሚዎች ናቸው የተመደቡት። እንግዲህ የምርጫ ክልል አስፈጻሚዎች በጣም የተለያየ ስራ ነው ያላቸው። አንደኛ መረጃ መሰብሰብ፣ ሁለተኛ የምርጫ ቁሳቁሶች ስርጭት በተለያዩ ምርጫ ጣቢያዎች ሲደረጉ ያንን ስርጭት ማካሄድ፣ ራሱ የምርጫ ክልል ደረጃ ላይ ያለውንም ስራ ሁሉ የመቆጣጠር ኃላፊነት አለባቸው። ይሄንን እያደረጉ በተመሳሳይ መንገድ ደግሞ የምርጫ ስርዓቱን ለማስፈጸም ተቸግረዋል። ለምሳሌ በአንዳንድ ምርጫ ክልል ውስጥ በጣም አነስተኛ ምርጫ ጣቢያዎች ይኖራሉ። 3 ምርጫ ጣቢያ ያለበት ምርጫ ክልል አለ። 250 ምርጫ ጣቢያ ያለበት ምርጫ ክልል አለ። ስለዚህ 3 ምርጫ ጣቢያ በስሩ ላለው ምርጫ ክልል 3 ኃላፊ፣ 200 ምርጫ ጣቢያ ላለው ምርጫ ክልል 3 ኃላፊ ማስቀመጥ ትክክልም አይደለም። ይሄም በአሰራር ላይ ከፍተኛ የሆነ ጫና ሲፈጥር የቆየ አሰራር ስለነበረ ይሄንን የምርጫ ቦርድ እንደ ምርጫ ጣቢያዎቹ ብዛት እያየ የምርጫ ክልል ኃላፊዎችን መቅጠርና መሾም እንዲችል በመመሪያ የሚወስንበትን ኃላፊነት ነው የተሰጠው። ሌላው ከዚሁ ጋራ የተነሳው ማሻሻያ የቅሬታ አሰማምን በተመለከተ ነው። እንግዲህ ቅሬታ በምርጫ ጣቢያ ጀምሮ እስከ ምርጫ ክልል እስከ ቅርንጫፍ ጽህፈት ቤት እስከ ቦርዱ ዋና መስሪያ ቤትና እስከ ፍርድ ቤት የራሱ የሆነ ደረጃ አለው። በዚህ መሰረት በምርጫ ጣቢያ ላይ የሚቀርቡ ቅሬታዎች ከአካባቢው ህብረተሰብ በተወጣጡን የማህበረሰብ ክፍሎች በሚደራጁ ሁለት አባላት ባሉበት ከምርጫ አስፈጻሚው ጋር 3ኛ ሆነው እንደሚደራጅ ይናገራል። ነገር ግን ባለፈው ምርጫ ሲታይ እነኚህን አይነት የማህበረሰብ ክፍል ውስጥ ያሉ ተወካዮች ለረጅም ቀናት ያውም በፈቃደኝነት በምርጫ ጣቢያ ተቀምጠው ቅሬታን ለማስተናገድ አልቻሉም። ይሄ ተግባራዊ ያልተደረገ አሰራር ነው። ህጉ ላይ ተቀምጧል፣ በተግባር ግን መፈጸም አልተቻለም። ምክንያቱም እንደምታውቁት ከ50 ሺህ በላይ የሆኑ ምርጫ ጣቢያዎች በአገራችን አሉ። በእነኚህ ጣቢያዎች ሁሉ ከ100 ሺህ በላይ እንግዲህ የሚሆኑ በበጎ ፈቃድ የሚመጡ የማህበረሰብ ክፍሎች በዚህ ምርጫ ጣቢያ ተቀምጠው በተለይም የመራጮች ምዝገባ እንደምታውቁት ከ30 እስከ 40 ቀን ሊፈጅ ይችላል። በነዛ ሁሉ ቀናት በምርጫ ጣቢያ ተቀምጠው ቅሬታ የሚመረምሩበትና የሚያዩበት አግባብ ተግባራዊ ለማድረግ አልተቻለም። ስለዚህ በአዋጁ ላይ ይህ ድንጋጌ ይቀመጥ እንጂ በተግባር ያልተሰራ ያልተፈጸመ ለመፈጸምም በጣም አስቸጋሪ በመሆኑ መሻሻል ያስፈልገዋል በሚል የምርጫ ጣቢያ ኃላፊው በህጉ በግልጽ በተቀመጡት ማንዴቶቹ ብቻ ቅሬታን እንዲቀበል አዲስ ማሻሻያን ያቀረበው። የምርጫ ጣቢያ ኃላፊ ምርጫ ጣቢያውን በኃላፊነት ይመራል፣ ያስተዳድራል፣ ይቆጣጠራል። ስለዚህ ማንኛውም ቅሬታ ያለው ሰው ለሱ ያቀርባል። ምክንያቱም ስራውን የሚሰሩት የመዝገቡ ሹም ሊሆን ይችላል፣ መዝጋቢው ሊሆን ይችላል፣ ተቆጣጣሪው ሊሆን ይችላል። በዛ ላይ ያለውን ቅሬታ ሲኖረው ለምርጫ ጣቢያ ኃላፊ ያቀርባል። የምርጫ ጣቢያ ኃላፊ በህግ የተሰጠው ውስን ኃላፊነቶች አሉ። እነዛን መሰረት አድርጎ
ውሳኔ ይሰጣል። በዚህ ምርጫ ጣቢያ ኃላፊ ውሳኔ ቅር የተሰኘ ወገን ወደ ምርጫ ክልሉ ሄዶ ቅሬታውን ማቅረብ ይችላል። በምርጫ ክልሉ ደግሞ የሚደራጁት መጀመሪያ በቀረበው ማሻሻያ ሙሉ በሙሉ ከምርጫ ቦርድ አስፈጻሚ ሰራተኞች በተቋቋመ ኮሚቴ እንዲታይ በሚል ነበር። አሁን ግን እንደገና ተሻሽሎ በምርጫ ክልል ደረጃ የሚቋቋመው ቅሬታ ሰሚ የምርጫ ጣቢያው ኃላፊ የምርጫ ክልሉ ኃላፊና ሁለት ከማህበረሰቡ የተውጣጡ ግለሰቦች ባሉበት የሚደራጅ ቅሬታ ሰሚ ስላለ ለሱ በይግባኝ መሄድ ይችላል። በዛም ቅሬታ ሰየ ወደ ቅርንጫፍ ጽህፈት ቤቱ መሄድ ይችላል። ከዛም ወደ ቦርዱ ከዛም ወደ ፍርድ ቤት ይሄዳል። ይሄ በሚሆንበት ጊዜ ግን በጣም አንዳንድ አንገብጋቢ የሆኑ ለይግባኝ ለመሄድ ጊዜ የማይሰጡ ጉዳዮች አሉ። ለምሳሌ አንድ ሰው እንደ መራጭ ተመዝግቦ በምርጫ ቀን መጥቶ ልምረጥ ሲል መምረጥ አትችልም ቢባል ወይንም ደግሞ ሌላ ወገን ይህ ሰው እዚህ ቦታ ሊመርጥ አይገባም ብሎ ቢቃወመው ምርጫ ጣቢያ ኃላፊው በዛ ጊዜ ውሳኔ መስጠት አለበት። ስለዚህ የሚሰጠው ውሳኔ በህግ በግልጽ ተቀምጧል። ምንድነው የሚወስነው? ከሁለት አንዱ ነው። ይሄውም አንድ ድምጽ እንዲሰጥ ይወስንለታል፣ አለበለዚያ በጊዜያዊ ድምጽ እንዲሰጥ ያደርገዋል ይላል ህጉ። ስለዚህ ይሄ የጊዜያዊ ድምጽ የተሰጠበት ወደ ምርጫ ክልሉ ለመደመርና ለመቆጠር በሚሄድበት ጊዜ ይህ ባለ ጉዳይ ተከታትሎ ድምጹ በምርጫ ክልሉ ኮሚቴ ታይቶ ውሳኔ እንዲያገኝ ማድረግ ይችላል። ስለዚህ በምርጫ ጣቢያ የሚሰጠው ውሳኔ በጣም ግልጽ ማያሻማ አይነት ውሳኔ በመሆኑ በታችኛው የቦርዱ መዋቅር የሚወሰነው ውሳኔ ህዝቡን በቅርብ የሚጠቅም ፈጣን ውሳኔና ምላሽ የሚሰጥ በመሆኑ በዚህ መንገድ እንዲደራጅ ያስፈልጋል። ሌሎቹ ቅሬታዎች ለምሳሌ ሊመዘገብ ሄዶ አንተ እዚህ መመዝገብ አትችልም ወይም አንቺ መመዝገብ አትችይም ብትባል ወይ ቢባል ያንን ቅሬታውን ወዲያውኑ ለምርጫ ክልሉ ማቅረብ ይችላል። ምክንያቱም የምርጫ ምዝገባ ይፋ ሆኖ ያ ሂደት እስከሚያልቅ ድረስ እንዳልኩት 30-40 ቀን ስለሚፈጅ ወደ ምርጫ ክልሉ ወደ ቅርንጫፍ ጽህፈት ቤቱ አልፎ ተርፎም ወደ ቦርዱ ሄዶ ቅሬታውን የሚያቀርብበት የተንሰላሰለ የቅሬታ አፈታትና አሰማም ሂደት በግልጽ ስለሚቀመጥ በዚህ መንገድ የሚፈጸም ነው። ሌላው እንግዲህ የምርጫ ጣቢያ ሰራተኞቻችን በቦርዱ የሚቀጠሩ የሚመለመሉ ምርጫ ለማስፈጸም ከየትኛውም የፖለቲካ ፓርቲ አባል አለመሆናቸው የተረጋገጠ በምልመላ ሂደት ተመልምለው ፈተና ወስደው ጥሩ ውጤት ያመጡትን እነሱ ብቻ ናቸው የሚቀጠሩት። ከዛም አልፎ ተርፎ ደግሞ ከቅጥር በፊት እነዚህ አስፈጻሚዎች ሊስታቸው ሙሉ በሙሉ ለፖለቲካ ፓርቲዎች እንዲሰራጭ ተደርጎ ፖለቲካ ፓርቲ ይሄንን አስፈጻሚ አላምነውም የዚህኛው ወገን ነው የሚሉ ከሆኑ እነዛ ምርጫ አስፈጻሚዎች ከኃላፊነታቸው ወይም ከቅጥራቸው የሚነሱ ይሆናል። ስለዚህ በዚህ መንገድ በተቻለ መጠን ጥራቱን ጠብቆ የሚቀጠሩ አስፈጻሚዎች ስለሆኑ መፍትሄው የተሻለ ይሆናል የሚል እምነት አለ። በሌላ በኩል ደግሞ እንደምታውቁት ምርጫ በጣም ቴክኒካል ነገር ነው። ስለዚህ እነዚህ አስፈጻሚዎች ስልጠና ይሰጣቸዋል። ምርጫ እንዴት ማካሄድ እንዳለባቸው ስልጠና እንደሚሰጣቸው ሁሉ ቅሬታ እንዴት ማስተናገድ እንዳለባቸው ሁሉ ስልጠና ይሰጣቸዋል። ስለዚህ ስለ ምርጫ ህግ ስለ ምርጫ አፈጻጸም የማያውቁትን ሰዎች አምጥተን በዳኝነት እንዲቀመጡ ከምናደርግ በምርጫ ጣቢያ ደረጃ ይሄንን የሚያውቁ የሰለጠኑ በዚህ ጉዳይ ላይ ብቁ የሆነ ስልጠና የተሰጣቸውን አስፈጻሚዎች አስቀምጠን በደረጃ ደግሞ የህዝቡን ተሳትፎ ለገለልተኝነትንም የህዝቡን ተሳትፎ ከማስፋት አንፃር በምርጫ ክልል ደረጃ ቅሬታ ሰሚ ሲቋቋም ከማህበረሰቡ የሚጨመር እንደዚሁም ደግሞ በምርጫ ጣቢያው ኃላፊ በድምጽ በኮሚቴነት እንዲሳተፍ የሚደረግበት ሁኔታ ነው እንግዲህ የተስተካከለው። ሌላው እንግዲህ የታየው የመራጭን እድሜ በተመለከተ ነው። እንደምታውቁት በቀድሞ ህግ አንቀጽ 18(1) ላይ አንድ ሰው ለመራጭነት 18 ዓመት መሆን አለበት እድሜው ይላል። ያ ይሰላ የነበረው በምዝገባ ቀን ነው። ለመራጭነት በሚመዘገብበት ቀን 18 ዓመት መሙላት አለበት ነበር የሚለው። አሁን ግን የተሻሻለው
መራጩ 18 መሙላት ያለበት በምርጫ ቀን ነው። ያንን ህጋዊ ትራንዛክሽን በሚፈጽምበት ቀን ነው 18 መሙላት ያለበት እንጂ በምዝገባው ቀን አይደለም። ስለዚህ ይሄ ብዙዎቹን በመዝገባውና በምርጫ ቀን መካከል ያሉትን ከፍተኛ ቁጥር ያላቸውን እድሜያቸው 18 የሚሞሉ ወጣቶችን ወደ ምርጫ የማካፈልና የማስገባት አሰራርን የሚዘረጋ ነው። ይሄ ደግሞ እንዲሁ በየትኛውም መለኪያ በሌሎችም ሀገሮች በስራ ላይ ያለ ነው። በእኛም ሀገር በዚህ መንገድ ሊፈጸም ይገባል ነው። ሌላው እንግዲህ የተደረገው ማሻሻያ ከዚሁ ጋር በተገናኘ በተመሳሳይ በመራጮች እድሜ እንደተደረገው ደግሞ ለእጩነት የሚቀርብ እድሜም በተመሳሳይ አንድ ሰው እጩ ሆኖ ለመቅረብ በእጩዎች ምዝገባ ቀን እድሜው 21 ዓመት መሙላት አለበት ይላል ህጉ። አሁን ግን በተሻሻለው በምርጫ ድምጽ በመስጫ ቀን እድሜው 21 መሙላት አለበት ነው የሚለው። ይሄም እንደዚሁ በእጩዎች ምዝገባና በምርጫ ቀን መካከል ያሉትን እድሜያቸው 21 ሊሞሉ የሚችሉ በፖለቲካ ተሳትፎ ሊያደርጉ የሚችሉንም ወጣቶች ጭምር የሚያቅፍ ብዙዎች ዜጎች በዚህ የምርጫ ሂደት ተበረታተው እንዲካፈሉ የሚያደርግ ነው። ሌላው የመራጮች ምዝገባ ቦታ ያው በምርጫ ጣቢያ ነበር የሚለው። አሁን ግን በተጨማሪ ቦርዱ ቴክኖሎጂ ተጠቅሞ የሚመዘግብበት አሰራር ስላለ ያንንም በሚያካትት መንገድ እንዲሻሻል ተደርጓል። ሌላው የሴቶችና የአካል ጉዳተኞችን በተመለከተ የቀረበ ነው። ሴቶችና አካል ጉዳተኞችን በተመለከተ የቀረበው የዚህ የፊርማ የድጋፍ ፊርማ አሰባሰብ ጋር በተገናኘ ነው። እንግዲህ ስለ ድጋፍ ፊርማ ምናልባት ትንሽ ማብራሪያ መስጠት የሚያስፈልግ ይመስለኛል። እንደምታውቁት ይሄ የተሻሻለው አዋጅ ቁጥር 1162 በስራ ላይ የዋለው በ2011 ዓመተ ምህረት ነው። በዛ ጊዜ በነበረው አዋጅ ላይ በግልጽ እንደተቀመጠው የድጋፍ ፊርማ ይጠየቃል። በአዋጁ አንቀጽ 32 እና 31 ላይ ይመስለኛል። ለአንቀጽ 31(3) ላይ በግል እጩ ለሚወዳደር ለአንድ ምርጫ በግል እጩ ሆኖ ለሚወዳደር የሚያመጣው የድጋፍ ፊርማ ተደንግጓል። በአንቀጽ 32 ዶስ አንቀጽ 2 ላይ ደግሞ በፖለቲካ ፓርቲ ስለሚቀርብ እጩ የእጩ ድጋፍ ተደንግጓል። እንግዲህ ይሄ የእጩ ድጋፍ ድንጋጌ አሁን በማሻሻያው የመጣ አይደለም። ይሄ አዋጅ ስራ ላይ በሚውልበት ጊዜ በ2011 የድጋፍ ፊርማ ፓርቲዎችም የግል እጩ ተወዳዳሪዎችም የድጋፍ ፊርማ እንዲያመጡ ይጠይቃል አዋጁ። ስለዚህ አሁን የመጣ አዲስ ድንጋጌ አይደለም። ነገር ግን ስድስተኛው ሀገራዊ ምርጫ በሚካሄድበት ጊዜ በነበረው የኮቪድ ወረርሽኝ ችግር ምክንያት የህዝብ ተወካዮች ምክር ቤት አዋጅ ቁጥር 1235 2013ን ደንግጎ ለስድስተኛው አገራዊ ምርጫ ብቻ የእጩዎች የድጋፍ ፊርማ እንዳይደረግ ከለከለ በአዋጅ አውጥቶ። ምክንያቱም ኮቪድ ነው፣ ወረርሽኝ ነው። ሰው ተንቀሳቅሶ የድጋፍ ፊርማ የፓርቲ ካንዲዴት እጩ ቢሆን የግል እጩ ቢሆን መሰብሰብ ስለማይችል ለስድስተኛው አገራዊ ምርጫ ብቻ ይላል አዋጁን ብትመለከቱት። አዋጅ ቁጥር 1235 በግልጽ ይደነግጋል። ለስድስተኛው አገራዊ ምርጫ ብቻ የድጋፍ ፊርማን አስቀርቷል። ከዛ ውጪ የድጋፍ ፊርማ ከ2011 ጀምሮ ተግባራዊ እንደሚደረግ በዚህ አዋጅ ላይ ተቀምጧል። አሁን የመጣ አይደለም። አሁን የድጋፍ ፊርማ እንደመጣ በሚመስል መንገድ ያሉትን አንዳንድ መረዳቶች ግልጽ ማድረግ ስለሚያስፈልግ ነው። ቀድሞ የነበረ በኮቪድ ምክንያት ታግዶ የነበረ አሁን ግን ያ የኮቪድ የወረርሽኝ ባለመኖሩማ ስለሌለ በዚሁ መፈጸም አለበት ተብሎ የቀጠለ አሰራር ነው። በሌላ በኩል እንዳልኩት ይሄንን የድጋፍ ፊርማ በተመለከተ ሴቶችንና ሴት አካል ጉዳተኞችን እኩል
እንደሌሎቹ እጮች ነበረ የነበረው የፊርማ ሪኳየርመንት ወይም ጥያቄ። ስለዚህ በተሻሻለው አሁን በተሻሻለው አዋጅ ላይ ለግል ሴት እጮች ድሮ 5000 ሲጠየቅ የነበረውን ድጋፍ ወደ 3000 ለሴት አካል ጉዳተኛ ደግሞ 3000 ለአካል ጉዳተኛ ለ3000 ተብሎ ሲጠየቅ የነበረው ሴት አካል ጉዳተኛ ከሆነች ወደ 2000 የድጋፍ ፊርማ እንዲያመጡ ለግል እጮች በማሻሻል ቀርቧል። ለሕዝብ ተወካዮች ምክር ቤትና ለክልል ምክር ቤት በፖለቲካ ፓርቲዎች በኩል ለሚቀርቡ እጮች ደግሞ 2000 ለሴት የነበረው ለማንኛውም እጩ 2000 የነበረው ወደ 1500 ለሁሉም አካል ጉዳተኛ የነበረው ለሴት አካል ጉዳተኛ 1000 እንዲወርድ ተደርጓል። በክልል ምክር ቤት ደረጃ ደግሞ ለማንኛውም ተወዳዳሪ 1000 የነበረውን ወደ 750 ለሴት ለአካል ጉዳተኛ ሴት ከሆነች ለአካል ጉዳተኛ 750 የነበረውን ለሴት አካል ጉዳተኛ ከሆነ ደግሞ 500 ዝቅ እንዲል ተደርጎ ነው የታረመው። ስለዚህ በዚህኛው አዋጅ የተጨመረ አዲስ ወይንም የመጣ አዲስ የእጮች የድጋፍ ፊርማ የለም። የቀድሞው እንዳለ ነው። ከዛ ላይ ግን ሴቶችና አካል ጉዳተኞችን በተመለከተ ቁጥሩ እንዲቀንስ የተሻለ የፖለቲካ ተሳትፎ እንዲኖራቸው ሴቶች አካል ጉዳተኞች የበለጠ ተሳትፎ እንዲኖራቸው ነው የተደረገው። ይህንን የድጋፍ ፊርማ በተመለከተ ብዙ ውይይት እንደሚደረግ እኛም ሁሉ ጊዜ የምንወያይበት ነገር ነው። የሌሎችንም ሀገሮች ልምምድ ተሞክሮ ለማየት ተሞክሯል። እንደውም አንዳንድ ሀገር ገንዘብ ነው የሚጠይቁት። እጩ ሲያቀርብ አንድ የፖለቲካ ፓርቲ ገንዘብ ይጠየቃል። ገንዘብ ዲፖዚት አድርግ ይባላል። ወይንም አሁን የኢትዮጵያ ሕግ እንደሚጠይቀው የእጮችህን የመራጮችህን ኮንፊደንስ ማግኘት የምትችለው የነሱን የድጋፍ ፊርማ ስታመጣ ነው ይላል። አንዳንድ ቦታ ላይ ደግሞ አስቀድመው ወይ በፓርላማ የገቡ አባላቶች ኢንዶርስ ሊያደርጉላችሁ ይገባል ይላል። ስለዚህ ከዚህ ሁሉ ተመርጦ እንግዲህ ይህ አዋጅ የዛን ጊዜ በሚጸድቅበት ጊዜ የተወሰደው የድጋፍ ፊርማ እንዲቀርብ ነውና በዚህ መንገድ ይሄንን የድጋፍ ፊርማ አሁን ያልመጣ ቀድሞም የነበረ ይልቁኑ አሁን በተሻለ ተሻሽሎ ተስተካክሎ ሴቶችና አካል ጉዳተኞችን በሚያካትት መንገድ ለመደገፍ የተደረገ እንጂ አዲስ የመጣ አሰራር እንዳልሆነ እንደው ለማስረዳት ነው። ሌላው የመንግስት ሰራተኞች በምርጫ ውድድር እጩ ሆነው በፖለቲካ ፓርቲ ይሆናል ወይ በግላቸው በሚወዳደሩበት ጊዜ በ1162 የነበረው ያለ ደሞዝ እረፍት ተሰጥቷቸው ምርጫና የምርጫ ቅስቀሳ እንዲያደርጉ ህጉ ይፈቅድ ነበር። ስለዚህ አንዳንዶቹ ተበረታተው ሄደው ለውድድር ይቀርባሉ። አንዳንዶቹ ደግሞ ምናልባት በአንድ ቤተሰብ ውስጥ ገንዘብ የሚያመነጨው አንዱ ብቻ ሊሆን ስለሚችል ወደ ውድድር ወደ ምርጫ ሳይገባ ያው ይቀር ነበር። አሁን ግን በተሻሻለው አዋጅ ላይ የመንግስት ሰራተኞች ከደሞዝ ጋራ የሚሰጥ እረፍት እንዲሰጣቸው ነው የተደረገው። ይሄም ምንድነው ያለምንም መሳቀቅ ያለምንም ኢንካም ማጣት እጩዎች በእጩ ተወዳዳሪነት ከእረፍት ጋራ ደሞዝ እየተከፈላቸው ምርጫ ቅስቀሳ ምርጫ ውድድር ማድረግ የሚችሉበት አዲስ ድንጋጌ ነው ማሻሻያ ነው የተደረገው። ሌላው ከሴቶችና አካል ጉዳተኞች ጋራ በተገናኘ እንደዚሁ ያው የሚዲያ አጠቃቀምን በተመለከተ ለእጩዎችና በፖለቲካ ፓርቲ ለሚመጡ እጩዎች መገናኛ ብዙሃን አገልግሎት መስጠት እንዳለባቸው ህጉ ይደነግጋል። አሁን ግን በግልጽና ትኩረት ሰጥቶ ለሴቶችና ለአካል ጉዳተኞች የአየር አጠቃቀም በልዩ ሁኔታ ቦርዱ ከመገናኛ ብዙሃን ጋር ተመካክሮ በመመሪያ ለሴቶችና ለአካል ጉዳተኞች ይሄንኑ የአየር ጊዜ ተጠቃሚ የሚሆንበትን አዲስ ሐሳብ ተካቷል። ሌላው ከዚሁ ጋራ የቀረበው የቀድሞ የቦርድ አባላት አመራሮችና የምርጫ ቦርድ ሰራተኞች ከኃላፊነታቸው ከተነሱ በኋላ በፖለቲካ ፓርቲ
አባልነት እስከ ተወሰነ ጊዜ መሳተፍ የለባቸውም የሚል ድንጋጌ ተጨምሯል። ይሄ እንግዲህ ቦርድ አመራሮችን በስራ ኃላፊነት በማኔጀርነት የነበሩ የቦርድ አባላት ሰራተኞችንም ጭምር የሚያካትት ነው። ያው ከኮንፍሊክት ኦፍ ኢንተረስት አንፃር ስራ ላይ በነበሩበት ጊዜ ከነበራቸው ቀረቤታ ከነበራቸው መረጃዎችን ከማወቅ አንፃር በሚል የገባ ነው። ሌላው የዚህ የአገራዊና ክልላዊ ፓርቲ አመሰራረት ጉዳይ ነው የተጨመረው። እንግዲህ እንደምታውቁት በቀድሞ አዋጅ ላይ በአዋጅ ቁጥር 1162 አንቀጽ 64 ላይ አንድ አገራዊ ፓርቲ ለማቋቋም ያለው የአባላት የሚመለመሉበት ቦታ ምን አይነትና በስንት ፐርሰንት እንደሆነ ተቀምጧል። በዚህ መሰረት ምንድነው የሚለው አንድ አገራዊ ፓርቲ ሆኖ ለመቋቋም የሚፈልግ መደበኛ ቦታዬ ነው ብሎ በሚያስበው አንድ ክልል ላይ ከ40% የማይበልጥ መደበኛ ነዋሪዎች አባላት ሊኖሩት ይገባል ይላል። ከዛ ደግሞ ውጪ በአራት ክልሎች ላይ 15% በድምሩ 60% ከአራት ክልሎች ማምጣት አለበት ይላል። ስለዚህ መሰረት ካደረገበት ምርጫ መሰረት ካደረገበት ክልል 40% የማይበልጥ ከአራት ክልሎች ደግሞ በ15% አባላት ምልመላ ማድረግ አለበት። በድምሩ ከ5 ክልሎች ማምጣት አለበት ይላል። እንግዲህ ይህ አዋጅ ከወጣ በኋላ እንደምታውቁት ወደ 3 ሬፈረንደሞች ተካሂደዋል፣ ህዝበ ውሳኔዎች። በዚህ ምክንያት ክልሎች ቁጥራቸው ጨምሯል። አሁን በአሁኑ ጊዜ ወደ 14 የሚሆኑ ክልሎች አሉ። ስለዚህ በ14 ክልል ያለውን ህዝብ ለማስተዳደር ለመምራት እቋቋማለሁ የሚል የፖለቲካ ፓርቲ ቢያንስ ከግማሹ ክልሎች አባላት ሊኖረው ይገባል። ስለዚህ አዲሱ ማሻሻያ ያደረገው ምንድነው? መጀመሪያም መሰረቴ አለ ከሚለው 40% በላይ የማያመጣበት እንደተጠበቀ ሆኖ ከ6ቱ ክልሎች 10% 60% አምጥቶ በድምሩ 100% ይሆናል። በዛ መሰረት አገራዊ ፓርቲ ማቋቋም አለበት ነው። ስለዚህ የቀድሞ በ15 ተቀምጦ የነበረው ወደ 10 ወርዶ የክልሎቹ ብዛት 5 የነበረው በድምሩ አሁን ወደ 7 ነው ከፍ ያለው። ቤዙን በተመለከተ አሁንም ከ40% የማይበልጠው ከአንድ ክልል ነው የሚገኘው። ከቀሪው 10% ሆኖ ከ6 ክልሎች ነው የሚመጣው። ስለዚህ ይህ አገራዊ ፓርቲ ነኝ የሚል ፓርቲ ቢያንስ በአገሪቱ 50% ክልሎች ላይ ተንቀሳቅሶ ደጋፊዎችን ይዞ መልምሎ ፓርቲ ሆኖ ካልተወዳደረ እንዴት አገራዊ ፓርቲስ ሊሆን ይችላል? ይሄ እንግዲህ እንደምታውቁት የውክልና ጉዳይ ነው። የሁሉም ህዝብ ወኪል ነኝ ብሎ በብዙ ሚሊዮን የሚቆጠረውን የኢትዮጵያ ህዝብ ለመምራት ስልጣን ይዞ ለማስተዳደር የሚፈልጉ ፖለቲካ ፓርቲዎች በአገር አቀፍ ደረጃ የሚቋቋሙት ቢያንስ ይሄን ያህል ማምጣት አለባቸው። ሌላው የፓርቲ ማገድ ነው። እንግዲህ ዋናዎቹን ነው የምናገረው። የፓርቲ እግድን በተመለከተ እንደምታውቁት ከዚህ በፊት የነበረው አዋጅ ላይ ፓርቲ የሚታገደው ለተወሰነ ጊዜ ነው፣ ለ1 ወር ለ2 ወር። የሚታገደው ምንድነው? የተፈጸመው ነገር እስኪስተካከል ይባላል። ካልተስተካከለ ተጠብቆ ፓርቲው ይሰረዛል። አሁን ግን እግድን እንደ አንድ የቅጣት መንገድ አስቀምጦ ፓርቲዎች አንድ ጥፋት አጥፍተው ያንን እንዲያስተካክሉ እድል ተሰጥቷቸው ሳያስተካክሉ ቢቀሩ ቀጥታ ወደ ስረዛ ከመሄድ አግዶ ማቆየት ይቻላል። ምክንያቱም አንዴ ፓርቲ ከተሰረዘ በኋላ መልሶ የሚመጣበት ሁኔታ ስለሌለ ይህ ከሚደረግ በእግድ እንዲቆዩና ያንን የእግድ ጊዜያቸው ሲያልቅ እንደ ቀድሞ
በማንኛውም የፖለቲካ ፓርቲ ተሳትፎ እንዲሳተፉ የማድረግ እድል የሚሰጥ ነው እና ይሄ ለፓርቲዎች እንቅስቃሴ ወይንም ለሚደረጉ አንዳንድ የህግ ጥሰቶች ቦርዱ ወደ ስረዛ ከመሄዱ በፊት አስታሞ አግዶ እንደገና ፓርቲዎቹ ወደ ህልውናቸው የሚመለሱበትን ለማድረግ ነው። ይሄም በጊዜ የተገደበ ነው። ማክሲመም ከተከደ 5 አመት ነው። ነገር ግን ከዛ በላይ ማለፍ የሌለበት ነው ማለት ነው። እንግዲህ አይ ቲንክ ሌላው ይሄ በብዙ ፖለቲካ ፓርቲዎች በቅሬታነት ሲነሳ የነበረ ጉዳይ የዚህ ከሰራተኛ ደሞዝ ላይ ለፓርቲ መዋጮ ይቀነሳል። አባል የሆነም ያልሆነም የመንግስት ሰራተኛ ወይም በመንግስት ቁጥጥር ስር ያሉ የልማት ድርጅቶች ውስጥ የሚሰሩ ሰራተኞች ያለ ፈቃዳቸው ከደሞዛቸው ይቆረጣል ለፓርቲ መዋጮ እየተባለ ይሄ በጣም ከፍተኛ ችግር አለ ያሉ ፓርቲዎች በተለያዩ መድረክ ሲያነሱት የነበረ በደብዳቤም ለቦርዱ ብዙ አቤቱታ የቀረበበት ነው። በዚህም ብቻ ሳይሆን በደሞዝም ብቻ ሳይሆን በተለያዩ ክፍያዎች እንዲህ አይነት ነገር ይደረጋል የሚል ከፍተኛ ቅሬታ የቀረበበት ስለሆነ በዚህ በማሻሻያ አዋጅ ውስጥ ማንኛውም የፖለቲካ ፓርቲ በመንግስት መስሪያ ቤት መንግስት በሚቆጣጠር የልማት ድርጅት ከሚሰራ ሰራተኛ ደሞዝ ወይም ማንኛውም ክፍያ አበል የፓርቲ መዋጮ ብሎ መቁረጥ አይችልም፣ ክልክል ነው። ይሄ ሊደረግ አይገባም። ምክንያቱም አንድ የፖለቲካ ፓርቲ አባል ነኝ ካለ በፈቃደኝነቱ ያዋጣል እንጂ በግዴታ ከፔሮሉ ላይ ከአበሉ ላይ ወይም ከሚሰጠው ማንኛውም ሰርቪስ ላይ ከሚከፈለው ገንዘብ እየተቆረጠ እየተቀነሰ በግዴታ ሊወሰድበት አይገባም በሚል ይሄ ክልከላ በዚህ አዋጅ በማሻሻያው እንደ አዲስ የመጣ ሐሳብ ነው። ሌላው ከዚሁ ጋር የሚያያዘው የፖለቲካ ፓርቲዎች እንደምታውቁት ከመንግስት ድጋፍ ያገኛሉ። በየአመቱ እንደ አባሎቻቸው ብዛት፣ እንደ ሴት አመራሮች ብዛት፣ እንደ አካል ጉዳተኞች አመራሮች ብዛት ወይም አባላት ብዛት በየአመቱ ገንዘብ ያገኛሉ። ስለዚህ አሁን ምንድነው እየተደረገው በማሻሻያው ይሄ ጥሩ ጅማሮ ነው፣ ፓርቲዎችን የሚያበረታታ ነው። በሌላ በኩል ደግሞ ፓርቲዎች በመተዳደሪያ ደንባቸው ላይ የአባላት መዋጮ ይደነግጋሉ። የአባላት መዋጮ በፈለጉት በራሳቸው ውሳኔ መጠኑን ከአባላት ጋር ተስማምተው ይወስናሉ። ያንን የወሰኑትን የአባላት መዋጮ ግን መሰብሰብ አለባቸው። ሁሉ ጊዜ በመንግስት ድጋፍ ብቻ ሳይሆን ራሳቸውም ከአባላቶቻቸውና ከሌሎች ደጋፊዎቻቸው በሚያመጡት ገንዘብ ስራቸውን ሊሰሩ ይገባል። ስለዚህ ይሄን ሊበረታቱ የሚችሉት አባላት እንዲከፍሉ በመተዳደሪያ ደንቡ ላይ የተቀመጠውን መጠን መሰብሰብ አለባቸው። ስለዚህ አንድ የፖለቲካ ፓርቲ ከመንግስት የሚሰጠውን ድጋፍ ለማግኘት ከፈለገ ወይም ሲቀርብ ከራሱ አባላት በመተዳደሪያ ደንቡ ላይ በተለያየ ጊዜ እንደምናገረው በወር 1 ብር ይሁን በወር 3 ብር ይሁን በወር 5 ብር ይሁን የደነገገውን ያስቀመጠውን የአባላት መዋጮ ሰብስቦ የዛን የአባላት የ20% መጀመሪያ ቀርቦ የነበረው 30% ነው። አሁን ግን 20% አባላቶቹ ላይ እቺ በመተዳደሪያ ደንብ የተደነገገችውን መጠን ማለት ነው። እንዳልኩት 5 ብር ልትሆን ትችላለች፣ 50 ሳንቲም ልትሆን ትችላለች። እንደ ፓርቲው አቅም እንደ አባላቱ ስምምነት ነው በመተዳደሪያ ደንባቸው ነው የሚወስኑት። ቦርዱ ይሄን ያህል አስከፍል ይሄን ያህል አታስከፍል አይልም ፖለቲካ ፓርቲዎችን። ያ የፖለቲካ ፓርቲ መብት ነው፣ በዛ ቦርዱ ጣልቃም አይገባም። ነገር ግን መተዳደሪያ ደንባቸውን ለቦርዱ ሲያቀርቡ በግልጽ የሚቀመጡ አንቀጾች አሉ። የገቢ ምንጭ ይልና አንዱ ካላባላት የሚገኝ መዋጮ ይላል።
ከአባላት የሚገኘው መዋጮ በግልጽ የሚያስቀምጣሉ መጠኑ። ስለዚህ አሁን እየተባለ ያለው የመንግስትን ድጋፍ ለማግኘት ከነኚህ የደነገጋችሁትን መጠን የሚከፍሉ 20% አባላቶቻችሁን የከፈሉትን ማስረጃ ስታመጡ ቦርዱ 1 ሚሊዮን ከሆነ በሌላው የቀመሩ አይለወጥም። በቦርዱ በኩል ያለው ቀመር ቅድም የገለጽኩላችሁ በአባላታቸው ብዛት፣ በሴት አመራር ብዛት፣ በአካል ጉዳተኞች አመራር ብዛት ወይም አባላት ብዛት የሚለው ቀመር እንዳለ ነው። በቀድሞ ፖለቲካ ውድድር የተወዳደሩ የሚሉ ቀመሮች አሉ፣ እነሱ አይነኩም። ነገር ግን በዚህ ቀመር የተደነገገውን ሙሉ እስከዛሬ ሲከፈላችሁ የነበረውን በጀት ለማግኘት እናንተ ደግሞ ከአባላቶቻችሁ 20% 4000 አባል ካላችሁ ከ800 በመተዳደሪያ ደንባችሁ ላይ ያስቀምጣችኋትን ያችን ፊገር ሰብስባችሁ እሱን ማስረጃ ይዛችሁ ስትመጡ ያ ሙሉን ከዛሬ ሲሰጣችሁ የነበረውን የመንግስት ድጋፍ ይሰጣችኋል። እዚህ ላይ አንዳንድ ብዥታ ሲባል ሰማለሁ። መንግስት የሚሰጠውን 20% ድጋፍ እናንተ አምጡ ተባለ የሚል አይነት ነገር ትንሽ የመረጃ ክፍተት አይቻለሁኝ። መንግስት የሚሰጠውን 20% አምጡ አይደለም። እናንተ ከአባላቶቻችሁ ሰበስባችኋለሁ ያላችሁትን መጠን 20% ከሚሆኑት አባላቶቻችሁ ሰብስባችሁ ይዛችሁ በማስረጃ ስታስረዱን ሙሉ በሙሉ ድጋፉ የመንግስት ይሰጣችኋል የሚል ነው። ይሄ ራሳቸው ፖለቲካ ፓርቲዎች እንዲበረታቱ እንደውም ይሄ ድጋፍ የተጀመረው አንዳንድ የፖለቲካ ፓርቲዎች እንደገለጹልን እኛኮ ከዚህ በፊት በራሳችን ነበረ ምንንቀሳቀሰው የመንግስት ድጋፍ አልነበረንም፣ የመንግስት ድጋፍ የተጀመረው አሁን ነው፣ ስለዚህ በራሳችን የምንሰራው ነው ሲሉ የነበረ። ስለዚህ ይሄንኑ የሚያበረታታ በአንድ በኩል ምንም ገንዘብ ሳይኖራቸው ቀርተው አባላት ስላላዋጡ ከጨዋታ ውጭ መሆን የለባቸውም የፖለቲካ ፓርቲዎች። በሌላ በኩል ደግሞ ይሄኛው ገንዘብ አለ በማለት ከፖለቲካ ፓርቲ አባላት ደግሞ ሊሰበሰብ የሚገባው ገንዘብ ተሰብስቦ የአባላቱንም የፖለቲካ ፓርቲውንም አመራር ኮሚትመንት የሚያሳዩበት ስለሆነ በዚህ በ20% ይሄንን ማስረጃ ለቦርዱ ሲያቀርቡ ያው ከመንግስት የሚሰጠው ድጋፍ የሚሰጥ ይሆናል። ሌላው እንግዲህ የዲጂታላይዜሽኑ ነው፣ የዚህ ቴክኖሎጂ አጠቃቀም ነው። እሱንም እንደምታውቁት በዚህ በሚመጣው በሰባተኛው ሀገራዊ ምርጫ ተግባራዊ ለማድረግ እንቅስቃሴ እየተደረገ ነው። የእጩዎች ምዝገባና የመራጮች ምዝገባ ዲጂታላይዝ ለማድረግ ስራው ተሰርቶ እናንተም በነበራችሁበት ለፖለቲካ ፓርቲዎች ለሲቪል ማህበረሰብ ድርጅቶች አቅርበን ግባቶች ወስደን አሁን ሶፍትዌሩ አልቆ ተጠናቋል። ስለዚህ ይሄንን በተግባር ለማዋል የህግ ድጋፍ ያስፈልገን ስለነበረ ይሄንን የሚደነግግ ፈቃጅ አንቀጽ ማስቀመጥ ስለነበረብን እሱን አስቀምጠናል። ሌላው ከዚሁ ጋራ የተገናኘው የዚህ ብሔራዊ መታወቂያ አጠቃቀምን በተመለከተ ነው። እንደምታውቁት ብሔራዊ መታወቂያ አንድ ሰው አንድ አይደንቲቲ ነው ያለው። ስለዚህ ይሄንን የብሔራዊ መታወቂያ ለእጩዎች ምዝገባ ለመራጮች ምዝገባ ተግባራዊ ሊሆን የሚችልበትን ሰፊ ድንጋጌ ያስቀምጧል። በአስገዳጅነት የተቀመጠው እጩዎች የብሔራዊ መታወቂያ ካርድ ያስፈልጋቸዋል። እጩዎች መራጮች አይደሉም። እጩዎች የብሔራዊ መታወቂያ ያስፈልጋቸዋል። ምክንያቱም አዲሱ የበለጸገው ሲስተም ፖለቲካ ፓርቲ እጩዎች ሆኑ የግል እጩዎች ራሳቸውን በቢሮአቸው ተቀምጠው ነው የሚመዘግቡት። እንደ ቀድሞ በቦርዱ ምርጫ ክልል እየመጡ አይመዘገቡም። ባሉበት በጽፈት ቤታቸው ነው የሚመዘገቡት። ስለዚህ ይህንን ለማድረግ ሲስተሙ ቬሪፋይ የሚያደርግበት ይሄ የአይንም የእጅም አሻራ ያለበትን የብሔራዊ መታወቂያ በመሆኑ ይሄንን ለእጩዎች ምዝገባ አስፈላጊ በመሆኑ በዚሁ የማሻሻያ አዋጅ ላይ እንዲቀመጥ ተደርጓል። ከዛ ውጪ እንደ ሁኔታው
በሌሎቹ ላይ ለምሳሌ የእጩዎች ድጋፍ ፊርማ፣ የፖለቲካ ፓርቲ አባል ለመሆን እነዚህ ይጠየቃሉ። ነገር ግን ፋይዳ ወይም የብሔራዊ መታወቂያ አገልግሎት ባልደረሰበት አካባቢ ግን በዚህ ምክንያት ሊገደዱ ስለማይገባ ያንን እያየ ቦርዱ የራሱ መመሪያ ያወጣል በሚል ይሄ አዋጅ እንዲሻሻል ተደርጓል። እንግዲህ በጣም ባጭሩና በወፍ በረር ወደ 26 የሚሆኑት የአዋጁ ማሻሻያ ድንጋጌዎች እነዚህን ይመስላሉ።